ደሞ እመቤታችን እንዴት ብላ ብትጠይቅ ያስኬዳል እኛ እግዚአብሔር አድርጎት ያየነውን እንኳን ነው ማመን የሚያቀተን አሁን እመቤታችን እምነቷን ልዩ የሚያደርገው ይሄ ነው ዋስራ የሰው ልጅን ታሪክ የቀየረ እምነት ያላት ሴት እናገኝ የሰው ታሪክን የቀየረ ያንድ ሰው እምነት የሰው ልጅ ታሪክ ምን ያህል ሊቀየር እንደሚችል የዓለምን ታሪክ መልክ የዓለምን ገጽታ በምን ደረጃ ሊቀየር የሚችል እንደሆነ ያየንባት ደግሞ ሴት አለች በአዲስ ኪዳን ይህቹም እመቤታችን ናት እና እመቤታችን የኛ የባህሪያችን መመኪያ ሰው ናት እመቤታችን ሰው በመሆኗ ደስታችን በጣም እጥፍ ድርብ ነው ምክንያቱም ሰው ባትሆን የባህሪያችን መመኪያ ልንላት አንችልም ነበር እመቤታችን ሴት ናት ከሴቶች የምትለይ በባህሪ አይደለም እመቤታችን ከሴቶች ጋር የባህሪ ልዩነት የላትም ከሴቶች ጋር ያላት ልዩነት የቅድስና ልዩነት ነው የክብር ልዩነት የቅድስና ልዩነት አላት ምንም ጥርጥር የለውም እንኳን ከሴቶች ጋር ከየትኛው ፍጡር እሷን በቅድስና በንጽህና በክብር የሚተካከላት የለም ከየትኛው ፍጡር እና ሰው በመሆኗ ሴት በመሆኗ ትምክህታችን ናት እመቤታችን ትምክህታችን ናት እና የእመቤታችን እምነት እንግዲህ ያንዲት የ15 ዓመት ብላቴና እምነት የዓለምን ገጽታ እንዴት እንደቀየረው በጣም ነው የሚደንቀው እና መልአኩ ገብርኤል መጥቶ ይህችን የ15 ዓመት ብላቴና ራሷን በንጽህና በቅድስና በድንግልና ጠብቃ የምትኖር ይህችን የ15 ዓመት ብላቴና ጸጋ ይሞላብሽ ወይ አላት እንግዲህ መጥቶ ጸጋ ይሞላብሽ ወይ እግዚአብሔር ካንቺ ጋር ነው እና አንዳንዶች እንደው ይደንቀናል እመቤታችን እኮ ጸጋ ይሞላብሽ ወይ ተባለች አንቺ ከሴቶች ተለይተሽ የተባረክሽ ነሽ ተባለች ጌታችንን ከጸነሰች በኋላ አይደለም ጌታን ከመጽነሷ በፊት ነው እንደዛ የተባለች እመቤታችን ጌታን ከመጽነሷ በፊት ጽኒት በድንግልና ስርጉት በቅድስና ነበረች በቅድስና የተጌጠች በድንግልና ጸንታ የነበረች ናት አሁን መልአኩ በዚህ የተነሳ ነው ደስ ይበልሽ ብሏታል ደስ ይበልሽ በቃ ጸጋ ይሞላብሽ ወይ አላት ጸጋ ይሞላብሽ ወይ ብቻ አይደለም አሁን እኛ እመቤታችን ጸጋ ይሞላባት ብቻ አይደለችም እመቤታችን ለኛ ጸጋ ይሞላባት ብቻ አይደለም እንደው የሚደንቀው ካለ እንዲረዳ ነው ምንናገረው ይሄን በእውነት የለህ አይደለም ንግግራችን ልቡናቸው እንዲከፈት በውስጣችን ካለ ምጥጋ ነው አሁን ይሄን ምንነግራቸው እመቤታችን ጸጋ ይሞላብሽ ወይ መጽሐፍ ቅዱስ በግልጽ አስቀምጦታል እመቤታችን ምልዕተ ጸጋ ብቻ አይደለም ምንላት ከዛ አልፋ እኮ እመቤታችን ወሃቤ ጸጋ የሆነውን የጸጋ ሁሉ መፍሰሻ ጸጋን ሁሉ የሚሰጠውን እኮ ኢየሱስ ክርስቶስን ወለደች ወሃቤ ጸጋ ኢየሱስ ክርስቶስ እኮ የተወለደ ከሷ ነው አሁን ጸጋ ይሞላብሽ ወይ የሚለው የሚገርመው ሰው ካለ የጸጋ ሁሉ መዝገብ የሆነ እኮ ከሷ ተወለደ የበጎ ስጦታዎች ሁሉ ባለቤት የሆነ እኮ ከሷ ተወለደው ይሄ እንዴት ነው ማይደንቀው ይሄ እንዴት ነው ማይገርመው በእውነት እንደው እንዴት ነው እመቤታችንን አለማፍቀር ቀላል የሚሆነው ለሰው ማለት እንዴት ነው የሚቀላቸው እመቤታችንን አለመውደድ እመቤታችንን አለማፍቀር እንዴት ነው ቀላል የሚሆንላቸው እና ጸጋ ይሞላብሽ ነሽ አንቺ አላት ከሴቶችም መካከል የተባረክሽ ነሽ ደስተኛይቱ ደስ ይበልሽ አላት ደስተኛ ነበርሽ ይተም አሁን ደግሞ የበለጠ ደስተኛ ብታይ አሁንም ደግሞ ደስ ይበልሽ ደስታው ይጨመርልሽ አላት ፊት በድንግልናዋ ትደሰት ነበር እመቤታችን ሐሳቧም ድንግልናዋን ጠብቃ መኖር ነበር የወንድ ሐሳብ አልነበራትም እና በድንግልናሽ ደስተኛሽ ነበርሽ አሁን ደግሞ በድንግልና ላይ እናትነት ይጨመርልሻል እና ደስተኛይቱ ደስ ይበልሽ ይው በድንግልና ላይ እናትነት ይጨመርልሻል የእግዚአብሔር አገልጋዩ በመሆንሽ ደስ ይልሽ ነበር አሁን ደግሞ በአገልጋይነት ላይ እናትነት አመት ወእም አይደለም እንላት ድንግልም አገልጋይም ማን ነው እናትም አገልጋይም ነው ምንላት እና በአገልጋይነት ላይ እንደገና እናትነት ይጨመርልሻል ደስተኛይቱ ወይ ደስ ይበልሽ
እንዲህ ብሎ ነው መልአኩ ይሄንን ደስታ ነው መጥቶ የነገራት ይሄንን ደስታ ከነገራት በኋላ ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙን ኢየሱስ ትይዋለሽ ህዝቡን ከኃጢአታቸው ያድናቸዋልና እግዚአብሔር አምላክ ያባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ወገን ይነግሳል ለዘላለም ለመንግስቱ ፍጻሜ የለውም ሲላት ይሄ እንዴት ይሆናል እኔ ወንድ ስለማላውቅ ይሄ እንዴት ይሆናል ብላ ጠየቀችው አሁንም መልአኩ ቀጠለ መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይል ያድርብሻል ካንቺ የሚወለደው እኮ ቅዱስ የእግዚአብሔር ልጅ ነው ዘመድሽ ኤልሳቤጥ እኮ እነሆ ጸንሳለች ይህ ከሆነ 6 ወር ነው መካን ሲሏት አሁን ልጅ ከጸነሰች 6 ወር ነው አለና በርግጥ ቅዱስ ገብርኤል ሁሉን ነገር ተናግሯል አብራርቷል ግን ያመጣው ምሳሌ ራሱ አሁን ለመቤታችን ፍጹም ሊያሳምን የሚችል አይደለም ለምን የኤልሳቤጥ ጽንስ በዘር በሩካቤ ነው የመቤታችን ጽንስ እንበለዘር እንበለሩካቤ ነው እና አንድ መፍትሄ ብቻ ነው ቅዱስ ገብርኤል የታየው መቤታችንን ለማሳመን እንግዲህ አንድ አማራጭ ነበረው መቤታችንን ምን አላት ለእግዚአብሔር እኮ የሚሳነው ነገር የለም አላት አሁን ለእግዚአብሔር የሚሳነው ነገር የለም የሚለው ሃይማኖት ነው ሃይማኖት ማለት ለእግዚአብሔር የሚሳነው ነገር የለም ብሎ ማመን ነው ሃይማኖት ምን ነው ለእግዚአብሔር የሚሳነው ነገር የለም ሲላት ነአመቱ የእግዚአብሔር አገልጋዩ እንሆኛለሁ እንደ ቃል ይሁን አሁን ልብ እምነቴ ነው ያለ ወንድ ዘር ያለ ሩካቤ ያለ ወንድ ዘር ያለ ሰስሎተ ድንግልና ሳይለወጥ ሩካቤ ሳይፈጸም ዘር ሳልቀበል ልጅ ትጸንሻለሽ ትወልጃለሽ አልከኝ አይደል አዎ ይሄ ደግሞ ለእግዚአብሔር የሚሳነው ነገር ስለሌለ የሚሆን ነው ብለህኛል አሁን እንደ ቃልህ ይሁን አሁን እምነት ማለት ነው የመየታችን እምነት ብለን ስንናገር ለሌላው ሰው እንደምንቀጽለው አይደለም ለሷ እምነት ብለን ምንቀጽለው ለምን ካልን ሌላው ሰው በሌላው ላይ ተደርጎ ያየውን ነው የሚያምነው ለሌላው ተደርጎ የነበረ ለሌላው እንደተነገረ የሰማው ቅድመ መረጃ ያለው አሁን አስቀድሞ መረጃ ያለውን ነገር አሁን በሱ ህይወት ላይ ሲከሰት ለዛውም ብዙዎቻችን እንጠራጠራለን እንደው ማስረጃ ለማምጣት ለምሳሌ ብዙዎች መካኖች ወልደዋል በመጽሐፍ ቅዱስ በምክንያት የነበሩ እግዚአብሔርን ለምነው ካረጁ ካፈጁ ተስፋ ከቆረጡ በኋላ ወልደዋል በቃ በተፈጥሮ ህግ በሰው አስተሳሰብ ሊሆን አይችልም ከተባለ በኋላ ወልደዋል እነ ዘካርያስ ግን ያንን ተጠራጥረዋል አሁንም የነን ምን ተጠራጠር ሰዎች አለ ለዚህ ነው እግዚአብሔር ማይወደው ብዙ መንገድ ሳይንስ አመጣው የሚባል ብዙ መንገድ የምንከተለው እግዚአብሔር ማይወደው መንገድ ሰው ልጅ ቢያጣ መከተል ያለበት አንድና አንድ መንገድ ነው ሁሉን በልግስና የሚሰጠውን እግዚአብሔርን መለመን ነው ከዛው ውጭ አይቻልም አይፈቀድም ሁሉን በልግስና የሚሰጥ እግዚአብሔርን መለመን ነው የክርስቲያን መንገድ እኛ እግዚአብሔር አድርጎት ያየነውን እንኳን ነው ማመን የሚያቀተን በህይወታችን ሲደርስ ማለት ነው ለመየታችን የተነገራት ነገር ታዲያ ምንድነው ልዩነቱ ካልን ከዛ በፊት ተሰምቶ አያቀም ከዛ በኋላም ከሷ በቀር አልተደረገም አሁን የመየታችን እምነቷን ልዩ የሚያደርገው ይሄ ነው ከሷ በፊት እንበለዘር እንበለሩካቤ ያለ ዘር ያለ ሩካቤ ከሷ በፊት የጸነሰች የወለደች ሴት ተሰምታጣቅ ከሷ በኋላም አልተፈጸመም ይሄ ነገር አንድ ጊዜ ነው የሆነው በቃ አሁን መየታችን ከሷ በፊት በመጽሐፍም ያልተገኘ በመጽሐፍም ካህን የሆነው ዘካርያስ በመጽሐፍ ተጽፎለት የተቀመጠው ሲጠራጠር አባቶቻችን ለዚህ ነው ሲናገሩ እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ነው ያመንሽ ይሏታል መየታችን ጥያቄዎቿ እንኳን ይሄ እንዴት ይሆናል የሚለው ጥያቄ እንኳን መየታችን ማብራሪያ እኛ መንፈስ ቅዱስ ማብራሪያ እንድናገኝ የጠየቀችው ጥያቄ እንጂ የጥርጣሬ ጥያቄ አይደለም ደሞ መየታችን እንዴት ብላ በጠይቅ ያስኬዳል ጥርጥርም አይሆንም ክርክርም አይሆንም እና ዘካርያስ ካህኑ ሊቀ ካህኑ የካህናት አለቃ የነበረው ሊቀ ካህናት የነበረው ዘካርያስ እንኳን
ተጽፎ የተቀመጠለትን እንግዲህ እስራኤላውያን ካነሱ እንደ አብርሃም ያነሱት የላቸውም አይደለም ያ እንኳን ተጽፎ የተቀመጠውን ተጠራጥሯል ዘካርያስ እመቤታችን ግን አልተጠራጠረችም ተጽፎ ያልተቀመጠ በአፈ ታሪክ እንኳን እንደው በቃል ቅብብል እንኳን በትውፊት እንኳን ተሰምቶ የማያውቅ ነገር ይሆናል ሲላት እንደ ቃል ይሁን ለእግዚአብሔር የሚሳነው ነገር የለም ካልክ እውነት ነው ለእግዚአብሔርማ የሚሳነው ነገር የለም በኔ በአገልጋዩ ላይ በኔ በባሪያው ላይ ይሄንን ድንቅ ነገር ሊሰራ ፈቃዱ ከሆነ እንሆኛለሁ አገልጋዩ እንደ ቃል ይሁን ስትል ያንን ቃሏን ምክንያት አድርጎ አካላዊ ቃል በማህፀኗ ተጸነሰ የዓለም መልክ ተቀየረ አሁን የዓለም ታሪክ ተቀየረ ምን ነው ይሄንን ያንዲት የ15 ዓመት ብላቴና እምነት የዓለምን ገጽታ ጨርሶ ቀየረው እና በእምነትን ካነሳን ምን እንደነቀው አንዱ በጣም የሚደንቀን የመየታችን መቼም ከሷ ማንማረው ነገር የለም ብዙ ነገር ነው የምንማረው አንዱ የሚደንቀንና የምንማረው ይሄ የመየታችን የእምነቷን ጉዳይ ነው